ፕሮፌሰሩ ስለ ቴዲ አፍሮ ምን አሉም? መምህራን ፊልድ መቀየር ይገባቸዋል ተባለም። ራሳችን ከምርጫ ልናገል እንችላለን ሲል ፓርቲው አሳወቀም። ሀውቲዎች ከባድ ማስጠንቀቂያ ሰጥተዋል። እንደዚሁም የሳዳም ሁሴን የኬሚካል ጦር መሳሪያ የት ይገኛል? ሰሜን ኮሪያ ተኩሳለች። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለሚያዝያ 11 ቀን 2018 ዓ.ም ያዘጋጃቸው የሀገር ቤትና የባህር ማዶ ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንወሰዳችሁ። ቴዲ አፍሮ የኢትዮጵያን ሙዚቃ ቀይሮታል ሲሉ ፕሮፌሰር ብርሃኑ ነጋ ተናገሩ። በወቸ ጉድ ፖድካስት ላይ እንግዳ ሆነው የቀረቡት ፕሮፌሰር ብርሃኑ ነጋ ስለ አንጋፋ ሙዚቀኛ ቴዲ አፍሮ ያላቸውን ከፍተኛ አድናቆት ገልጸዋል። ፕሮፌሰሩ በንግግራቸው ቴዲ አፍሮ ከመጀመሪያዎቹ ስራዎች ጀምሮ የኢትዮጵያን ሙዚቃ መሰረታዊ በሆነ መንገድ የቀየረ ጥበበኛ መሆኑን ገልጸው እሱ ዝም ብሎ ጥሩ ድምፅ ያለው ዘፋኝ ብቻም ሳይሆን የዜማ የግጥምና የቅንብር ጥበብን አጣምሮ የያዘ ብርቅዬ ተሰጥኦ ወይም ሬር ታለንት መሆኑን መስክረዋል። ፕሮፌሰር ብርሃኑ አክለውም ብዙ ሙዚቀኞች የሁሉም ሀገር ባለሙያ ባልሆኑበት የዘመናችን ቴዲ አፍሮ ግን ሁሉንም የሙዚቃ ዘርፎች በብቃት የሚወጣ ከተፈጥሮ የታደለ ናቹራሊ ታለንትድ ብቁ ዘፋኝ መሆኑን አረጋግጠዋል። ይህ የፕሮፌሰሩ ምስክርነት ቴዲ አፍሮ በሙዚቃው ኢንዱስትሪ ውስጥ ያለውን ተጽዕኖና በሊቃውንት ዘንድ ያለውን ከፍ ያለ ቦታ ዳግም ያሳየ ክስተት ሆኖ ተመዝግቧል ሲልም ፖድካስት ሚዲያ ዘግቧል። የዩኒቨርሲቲ ተማሪዎች የማይመርጧቸው የትምህርት መስኮች መምህራን ፊልድ መቀየር እንዳለባቸው የትምህርት ሚኒስቴር አሳወቀም። የትምህርት ሚኒስቴር በዩኒቨርሲቲ ተማሪዎች የማይመረጡ የትምህርት መስኮች ሲያስተምሩ የነበሩ መምህራን ከተማሪዎች ጋር በመሆን በሚያወጧቸው ፊልድ መንቀሳቀስ አለባቸውም ብለዋል። የትምህርት ሚኒስትሩ ብርሃኑ ነጋም ይህንን የተናገሩት የሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የሚኒስትሩን የ9 ወራት እቅድ ሪፖርት ሚያዝያ 7 ቀን 2018 ዓ.ም ሲገመግም በወቅቱ ገልጿል። ቋሚ ኮሚቴው ባቀረበው ጥያቄ መሰረትም በዩኒቨርሲቲዎች ሂሳብ፣ ሳይንስና ግብርና ትምህርቶች በተማሪዎች እየተመረጡ አለመሆን ጠቅሶ ችግሩን ለመፍታት ምን እየተሰራ ነው ሲል ጠይቆም ነበረ። በዚህም ተማሪዎች የማይመርጧቸው የትምህርት አይነቶች ተከትሎም የዩኒቨርሲቲ መምህራን የፊልድ ቅየራ ማድረግ እንደሚጠበቅባቸው ሚኒስተሩ ገልጸዋል። የሰላም ለኢትዮጵያ ጥምረት ራሱን ከምርጫ ለማግለል የሚገደድበት ሁኔታ መኖሩን ገለጸ። 8 ክልላዊ የፖለቲካ ድርጅቶችን ያሰባሰበው ሰላም ለኢትዮጵያ የተባለው ጥምረት በጥምረቱ ላይ ደረሱ ያላቸው ጥሰቶችና ችግሮች በአስቸኳይ መፍትሄ ካልተሰጣቸውም ራሱን ከምርጫ ለማግለል እንደሚገደድ ገለጸ። ጥምረቱ አርብ ባወጣው መግለጫ በአባሎቹ በደጋፊዎቹና በእጩዎቹ ላይ ጥቃት፣ የሰብአዊ መብት ጥሰት እየተፈጸመ መሆኑ አሳውቋል። ጥምረቱ ትናንት ቅዳሜ ባወጣው መግለጫ መሰረትም በአባሎቹም በደጋፊዎቹና በእጩዎቹ ላይ ጥቃት፣ የሰብአዊ መብት ጥሰት እየተፈጸመ እንደሚገኝ አረጋግጧል። በተለያዩ ክልሎች የጥምረቱ የምርጫ ማስታወቂያዎች እየተቀደዱ በምትኩ የገዢው ብልጽግና ፓርቲ ፖስተሮች መለቀቃቸውና መሰቀላቸውና አባላቱ ላይ ወከባ፣ የግድያ ዛቻና እንግልት መፈጸሙን በመጥቀስም እነዚህ ጥሰቶች አስቸኳይ እርምት ካልደረገባቸውም ከምርጫ ራሱን ለማግለል እንደሚገደድ ይፋ አድርጓል። ጥምረቱ ይህ ሁኔታ የምርጫውን ነፃነትና ፍትሐዊነት ከወዲሁ የሚያሰናክል ነው ብሎታል። የጥምረቱ ዋና ስራ አስፈጻሚ ዳሮት ኡማን ይህንን ለቦርድ ቢያሳውቁም አጥፊዎቹ ለቦርድ ተገቢ ምላሽ እንደማይሰጡም ገልጸዋል። በደቡብ ኢትዮጵያና አማራ ክልሎች ችግሮቹ እንደሚከፉ ያሳወቀው ጥምረቱም ለምን የተቃዋሚ ፓርቲ እጩ ሆናችሁም በሚልም እስር፣ ወከባ፣ የግድያ ዛቻና እንግልት ጥምረቱ ያዘጋጀው መርሃ ግብር ማወክን ጨምሮ ሰዎቹን አስገድዶ በድጋሚ እንዲመዘገቡና ተጨማሪ የምርጫ ካርድ እንዲወስዱ ማድረግ ተስተውሏልም ብሏል። ይህ ድርጊት የፖለቲካ ምህዳሩን ከመጥበብ ማለፉን የሚያሳይ ነው የሚለው ይህ ጥምረትም ህገወጥ ድርጊት ፈጻሚ ሲል የከሰሳቸው የገዢው ፓርቲና የመንግስት አካላት የጥምረቱ
የጸጥታ ስጋቶች ሆነዋል ሲልም ገልጿል። ይህንም ተከትሎ የኢትዮጵያ ብሔራዊ ምርጫ ቦርድም ከሰሞኑ በተለያዩ የግል የፖለቲካ ፓርቲዎች ላይ ወከባና የተለያዩ ማስፈራሪያዎችና ዛቻዎች እየደረሰባቸው ሲል ባወጣው መግለጫ ገልጾ ነበረ። የኢትዮጵያ ዜናዎችን በማድመጥ ላይ ትገኛላችሁ። ወደ ውጭ ዜናዎቻችን እንውሰዳችሁ። የሳዳም ሁሴን የኬሚካል ጦር መሳሪያዎች የት ይገኛሉ? የብራዚሉ ፕሬዝዳንት ሉዊስ አኒሲዮ ሉላ ዳ ሲልቫ በመጀመሪያው የፕሮግረሲቭ ሞቢላይዜሽን ስብሰባ ላይ ባደረጉት ንግግርም በመካከለኛው ምስራቅ የሚካሄዱ ጦርነቶች በሙሉ በውሸት ላይ የተመሰረቱ መሆናቸውን በጽኑ ኮንነዋል። ሉላ እንደ አውሮፓውያን አቆጣጠር በ2013 እንደዚሁም በ2003 አሜሪካ በኢራቅ ላይ የከፈተችውን ጦርነት እንደማሳያ በመጥቀስም የሳዳም ሁሴን የኬሚካል ጦር መሳሪያዎች የት ናቸው ሲሉም የጦርነቱን ሰበብ ተጠራጥረዋል። በተጨማሪም እንደ አውሮፓውያን አቆጣጠር በ2011 የተካሄደውን የሊቢያ ወረራና እስራኤል በጋዛና በሊባኖስ ላይ የምትፈጽመው ጥቃት የአሜሪካ ጣልቃ ገብነት ውጤት ነው ሲሉም ነቅፈዋል። ፕሬዝዳንቱም አሜሪካ በመካከለኛው ምስራቅ ለምታደርገው ወታደራዊ ጣልቃ ገብነት የምታቀርባቸው ምክንያቶች መሰረተ ቢስ መሆናቸውን በመግለጽም አሁን ደግሞ በኢራን ላይ የሚታቀደው ወረራ ምን አይነት ሰበብ ሊቀርብ እንደሚችልም ጠይቀዋል። ሉላ እስራኤል በጋዛ እየፈጸመችው ያለው ድርጊት የዘር ማጥፋት ሲሉ የገለጹም ሲሆን ዓለም አቀፉ ማህበረሰብ እንዲህ ያለ በሐሰት ትርክት ላይ የተገነቡ ጦርነቶች ሊታገላቸውም እንደሚገባም አስገንዝበዋል። ሰሜን ኮሪያ በርካታ የባሊስቲክ ሚሳኤሎችን ተኮሰች። የዓለም ትኩረት በመካከለኛው ምስራቅ ውጥረት ላይ አርፎ ባለበት በዚህ ሰዓት ሰሜን ኮሪያ ዛሬ እሁድ ማለዳ ላይ በርካታ የባሊስቲክ ሚሳኤሎች ወደ ባህር በመተኮስ ቀጠናዊ ስጋት ፈጥራለች። እንደ ደቡብ ኮሪያ መከላከያ ሚኒስትር መግለጫ ከሆነ ሚሳኤሎቹ የተተኮሱትም በእሁድ ማለዳ በሀገር ውስጥ ሰዓት አቆጣጠር 6:10 ላይ ሲሆን መነሻቸውም በምስራቃዊ የሰሜን ኮሪያ ጠረፍ በምትገኘው ሲምፖ የወደብ ከተማ አቅራቢያ ነው። ሚሳኤሎቹ በኮሪያ ልሳነ ምድርና በጃፓን መካከል ወዳለው ባህር ወይም የጃፓን ባህር 140 ኪሎ ሜትር ያህል ርቀት መጓዛቸውን የደቡብ ኮሪያ የጦር አዛዦች ገልጸዋል። ሲምፖ የሰሜን ኮሪያ የባህር ሰርጓጅ መርከቦች ጣቢያ እንደመሆን መጠን የተተኮሱት ሚሳኤሎችም ከየብስ በተጨማሪም ከባህር ሰርጓጅ መርከብ ላይ የተተኮሱ ሊሆኑ እንደሚችሉ ወታደራዊ ባለሙያዎች እየመረመሩ ይገኛሉ ተብሏል። ደቡብ ኮሪያ ይህ የተባበሩት መንግስታት ድርጅት ውሳኔዎች በግልጽ የጣሰ ድርጊት ነው በማለትም ድርጊቱን ኮንናለች። ሰራዊቷም ከእንግሊዝ ከአሜሪካ ጋር በመሆንም ከፍተኛ ጥንቃቄና ዝግጅት ላይ መሆኑን ማሳውቋል። በአውስትራሊያ ጉብኝት ላይ የሚገኙት የጃፓን መከላከያ ሚኒስትር ሺንጂሮ ኮይዙማ አገራቸው በደቡብ ኮሪያና ከአሜሪካ ጋር በቅርበት በመሆን ለማንኛውም ድንገተኛ አደጋ ዝግጁ መሆኗን ገልጸዋል። የአሜሪካ ኢንዶ ፓሲፊክ እዝ ሁኔታውን በቅርበት እየተከታተለ መሆኑን ገልጾ ድርጊቱ በአሁኑ ሰዓት በአሜሪካና በአጋሮቿ ላይ የደቀነው ስጋት ባይኖርም ለአጋሮቿ መከላከያ ያላትን ቁርጠኝነትም በድጋሚ አረጋግጣለችም። ይህ የኬሚካል ሙከራ የተከናወነው የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ በደቡብ ኮሪያ የሚያደርጉትን ጉብኝት ባጠናቀቁም ማግስት ነውም ተብሏል። ግሮሲ በጉብኝታቸው ወቅትም ሰሜን ኮሪያ ወደ ዲፕሎማሲ እንድትመለስ ጥሪ ማቅረባቸውም የሚታወስ ነው። ዳይሬክተሩ የዓለም ትኩረት በመካከለኛው ምስራቅ ላይ ቢሆንም እዚህ ኮሪያ ልሳነ ምድር ያለው ውጥረት መዘንጋት የለብንም ሲሉም ያስጠነቀቁት ንግግር ዛሬ በተፈጸመው ሙከራ እውነትነቱም ተረጋግጧል የተባለው ሰሜን ኮሪያ በበኩሏ የኒውክሌር ፕሮግራሟ የውስጥ ጉዳይ እንደሆነና ማንኛውም አካል ጣልቃ የመግባት ህጋዊም ሆነ የሞራል መብት የለውም የሚል አቋሟን አንጸባርቃለች። ትራምፕ ኢራን የተኩስ አቁም ስምምነቱን ጥሳለች አሉ። የጦርነት ስጋትም ዳግም አርብቧል። ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ሰርጥ በኩል ተኩስ በመክፈት የተኩስ አቁም ስምምነቱን ጥሳለች ሲሉ በጽኑ ከሰዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሳፈሩት መረጃ ኢራን ትላንት የከፈተችው ተኩስ በአሜሪካና በኢራን መካከል የተደረሰውን ስምምነት ሙሉ በሙሉ የጣሰ ተግባር ነው ብለዋል። አሜሪካ ለኢራን ፍትሐዊና ምክንያታዊ የሆነ አዲስ የድርድር አማራጭ ማቅረቧና የአሜሪካ ተወካዮች ከኢራን ጋር ለመደራደር ነገ ሰኞ ወደ እስላማባድ ፓኪስታን እንደሚያቀኑ ፕሬዝዳንቱ አሳውቀዋል። ይሁን እንጂ ትራምፕ ድርድሩ ካልተሳካ ኢራን እጅግ ከባድ ዋጋ እንደምትከፍልም እየዛቱ ይገኛሉ። ኢራን ድርድሩን የማትቀበል ከሆነ
አሜሪካ በኢራን ውስጥ የሚገኙ እያንዳንዱን የኃይል ማመንጫ ጣቢያዎችና እያንዳንዱን ድልድዮች ታወድማለች ሲሉም በድጋሚ አስጠንቅቀዋል። ፕሬዝዳንቱ አክለውም ከእንግዲህ ደግ መሆን አብቅቷል፣ ለ47 ዓመታት በሌሎች ፕሬዝዳንቶች ሳይደረግ የቆየውን እርምጃ በእኔ ዘመን መፈጸም ለእኔ ክብር ነው በማለትም የኢራን የግድያ ማሽን የሚያበቃበት ጊዜ አሁን መሆኑን በቁጣ ገልጸዋል። በመጨረሻም ሀውቲዎች ቁልፉን የንግድ መስመር ባቤል ማንዳብን እንደሚዘጉ በድጋሚ አስጠነቀቁም። የየመን ሀውቲ አማጽያን በቴህራንና በዋሽንግተን መካከል ውጥረት በመጨመር ተከትሎ በየመን የሚገኘው የባቤል ማንዳብ መተላለፊያ እንደሚዘጉ አስጠንቅቀዋል። የየመን ሚሊሻዎች የኢራን ደጋፊ ቀጠናዊ ታጣቂ ቡድኖች መረብ የሆነውን አክሲስ ኦፍ ሬዲስ አካል ይገኙበታል። የሁቲ ከፍተኛ ባለስልጣን ሁሴን አልኤዚ በኤክስ ገጻቸው እንዳሰፈሩት ከሆነ ሰዓ ባብ አልማዴብን ለመዝጋት ከወሰነች መላው የሰው ልጅ ለመክፈት በጣም አቅመቢስ ይሆናል ሲሉም ተናግረዋል። የባቤል መንደብ የውሃ መስመር በስዊዝ ቦይ በኩል አውሮፓን ከእስያ ጋር የሚያገናኝም ሲሆን በጣም አስፈላጊ ከሆኑ ዓለም አቀፍ የባህር ንግድ መስመሮች አንዱ እንደሆነ ይታወቃል። ሁቲዎች ባለፈው ወር መጨረሻ ኢራንን በመደገፍ አሜሪካና እስራኤል የወጉም ሲሆን በተለይ በእስራኤል ላይ በርካታ ጥቃቶች መፈጸማቸውም የሚታወስ ነው። ነገር ግን እስካሁን ድረስ ሚሊሻዎቹ በአቅራቢያ ባሉ የውሃ መስመሩን በሚያልፉ የንግድ መርከቦች ላይ ጥቃቶች ከማድረስ ተቆጥቧል ሲል የጀርመን ዜና አገልግሎት ዲፒኤ ዘግቧል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለሚያዝያ 11 ቀን 2018 ዓ.ም ያዘጋጃቸው የሀገር ቤትና የባህር ማዶ ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።